ሰላም ለእናንተ የሆነታችሁ ሳምሪ ነኝ። ዛሬ የእግዚአብሔርን ቃል ሰምቶ በህይወታችን እግዚአብሔር የተናገረን ቃል ሰምተን ስለ መጽናት ነው የምናየው። አንደኛ ነገሥት ምዕራፍ 13 ላይ የሚገርም ታሪክ አለ ለዚህ በጣም የሚያስረዳን ስለዚህ ጉዳይ እና አንድ ንጉስ አለ። ንጉስ ኢዮርብዓም ይባላል። የእስራኤል ንጉስ እግዚአብሔር ከተናገረው እግዚአብሔር ካላቸው መንገድ በጣም በተቃራኒው የሚሄድ ነውና ጣዖታትን የሚያመልክ ህዝቡ እስራኤልን የሚያሳተ ንጉስ ነው። በጣም የሚገርመው ደግሞ ከሱ በኋላ የሚነሱ ነገስታቶች ራሱ ልክ እሱ እንደ ፕሮቶታይፕ ተጠቅመው ልክ ሌላ ጣዖታትን ሲያመልኩ ምናምን የተለያየ እግዚአብሔር መንገድ ውጪ ሲሄዱ ልክ በኢዮርብዓም መንገድ ሄደ እያለ እንደ ፕሮቶታይፕ ይጠቀምበታል። ልክ አሁን መልካም ነገር ደግሞ ሲያደርጉ ንጉስ ዳዊት ወይ በአባቱ በዳዊት መንገድ ሄደ ተብሎ ልክ ንጉስ ዳዊትም እንደ ፕሮቶታይፕ እንደሚጠቀሙ በጣም በመጥፎ ሁኔታ ኢዮርብዓምም ይጠቀሳል ማለት ነው። እና ለዚህ ሰውዬ እግዚአብሔር አንድ ስሙ ያልታወቀ ነብይ ይልክለታል። ይሄም ነብይ ይሄድና ከ340 ዓመት በኋላ የሚፈጸም ትንቢት ይናገራል ለዚህ ለንጉስ ኢዮርብዓም። እና ንጉስ ኢዮርብዓም ይሄንን ይሰማል። የሚገርም ምልክቶችን ይፈጸማል ይደረጋል። እና በሚገርም ሁኔታ በዚህ ነብይ አልፎ የተናገረውን ትንቢት እግዚአብሔር ያጸናለታል። ኋላ ላይ ይሄንን በሚያይበት ጊዜ ንጉስ ኢዮርብዓም የሆነ ኦፈር ያቀርብለታል እና ምግብ አንድ ቅመስ አለው እና ምግብ ለምን አትቀምስም እና ደግሞ ስጦታ አቀርብልሃለሁ ይለዋል። ከዛ ይሄ ነብይ ደግሞ ከእግዚአብሔር ድምጽ ሰምቶ ነበር። አንደኛ የሰማው ድምጽ መብላት እንደሌለበት፣ ሁለተኛ መጠጣት እንደሌለበት እና በሄደበት መንገድ እንዳይመለስ ይናገረው ነበር። እግዚአብሔር ተናግሮት ነበርና እንደዚህ ይነግረዋል። ይሄን ያለውን ኦኬ ብሎ በቃ መንገዳቸው ይቋረጣል እዚህ ጋር ማለት ነው። ኢቭን ምን አለው በጣም የሚገርም ሁኔታ የመንግስትህን የሀብትህን ግማሽ እንኳን በስተጠኝ አልሰማም አለው። በቃ እዛ ይሄንን ደግሞ ድርጊት የሰማ አንድ በዛ በቤተል የሚኖር አንድ ነብይ አለ፣ ሽማግሌ ነብይ አለ። ይሄን ሁሉ የሰማ ማለት ነው። ከዛ ይሄኛው ነብይ ደግሞ በመንገዱ ላይ ቁጭ ብሎ በድካም ውስጥ ነው የሚሆነው። ፕሮባብሊ አልበላም አልጠጣም፣ እንግዲህ ደክሞታል ነው የሚሆነው። ከአንድ ዋርካ ዛፍ ስር ይቀመጣል ማለት ነው። ከዛ ይሄ ሽማግሌው ነብይ ወደሱ ይመጣና አንድ ብላና እንጠጣ ይለዋል። አይ ነው እግዚአብሔር እንደዚህ ብሎኛል ይለዋል። ነው እንዴ ነው እኮ እንዳንተው ነብይ ነኝ እና የእግዚአብሔር መልአክ አብላው ጠጣው ውሰደው ብሎኛል ብሎ ይነግረዋል ማለት ነው። ኦኬ ብሎ ይሄዳል። እዛ ቤት ይበላል ይጠጣል። እንግዲህ ይሄን የተናገረው ውሸቱን እንደሆነ ይናገራል። እዛ መጨረሻው ይሄ ሰው በጣም አስከፊ የሆነ ሞት ነው የሚሞተው፣ የውርደት ሞት ነው የሚሞተው ማለት ነው። እና ከእግዚአብሔር ጋር ከኛ ህይወት ጋር ሪሌት ስናደርገው እንዴት ነው በህይወታችን ዋና የምንለው የክርስቶስ ኢየሱስ ወንጌል ነው አይደለ? የሰማነው ወንጌል ያመንበት የዳንበት ወንጌል ላይ ይሄንን ጸንተን በህይወታችን መኖር እንዳለብን ይብን ቃሉም ይናገራል። ከሰማነው ወንጌል ጸንተን እንድንቆም እንዳንናወጥ ማለት ነው። ዴይ ቱ ዴይ ደግሞ በምንኖራቸው ህይወቶች ላይ አንዳንዴ ሳይሆን ብዙ ጊዜ የሐሰት ድምጾች ካልጠበቅናቸው መንገድ ላይመጡብን ይችላሉ። ቢመጡብን ራሱ አሁን እግዚአብሔርን ማያውቅ የዓለም ሰው በቃ በዓለም ውስጥ ያለ ሰው ጣዖታትን የሚያመልክ ሰው መጥቶ እንደዚህ ቢለኝ አሁን እኔ አልሰማም። መጀመሪያ እግዚአብሔር ከተናገረኝ ነገር ተቃራኒ ነገር ቢናገረኝ ማለት ነው። ግን ደግሞ በጣም እንትን የሚለው ደግሞ ሊሸውድ የሚችለው ነገር ደግሞ እግዚአብሔር ቤት ውስጥ ሆኖ እግዚአብሔር ከተናገረኝ ነገር ተቃራኒ ነገር ሲነግረኝ እንግዲህ ይሄ ሰው ተርቧል። ወደዚህ ሰው ስንመጣ ተርቧል፣ ተጠምቷል፣ እንግዲህ ደክሞታል እና ሁኔታው አለ ተደራርቦታል። ከዛ የእግዚአብሔር ሰው መጥቶ ሊያበላ ነው ሊያጠጣ ነው ሲል ኦፍ ኮርስ ኤክሳይት ነው የሚያደርገው ለመብላት ለመጠጣት ነው ቢያስ ላይክ ሪሌት ስናደርገው እና በህይወታችን አንዳንዴ ልክ እንደዛው ካልጠበቅናቸው ቦታዎች ቢመጡ አንሰማም። ልክ ደግሞ ከእግዚአብሔር ቤት ውስጥ ሆኖ ድምጽ ልንሰማ እንችላለን። መልካም ከምንላቸው ሰዎች እግዚአብሔር ግን መጀመሪያ እኮ ተናግሮናል። ኔጌቲቭ ላይ አይተው ሳይሆን እነሱም ካሉ በህይወታችን ከሚደርስበት ከሚፈጸም ከምናሳልፈው ህይወት አንፃር በቃ ታዩ በቃ ይሄን ነገር ይቅርብሽ፣ ይሄን ነገር በቃ ይቅርብሽ፣ ይሄ እንደዚህ ከሆነማ እንዴት ነው እግዚአብሔር እንደዚህ ተናግሮ እንደዚህ ይሆናል። እግዚአብሔር ከተናገረ እግዚአብሔር ፈቃድ ከሆነ እንደዚህ ነው የሚሆነው ብለው ሊመክሩን ይችላሉ። ሌላ ደግሞ ነቢያት የሚባሉ ሐሰተኛ ነቢያቶች የሆኑ መተው እኛ የሰማነው እግዚአብሔር በልባችን የተናገረን ነገር አንድ ነገር አለ፣ ከዛ ያልሆነ ተቃራኒ ነገር ሲነግሩን ይሄን ማየት አለብን። ሌላ ደግሞ ኢቭን ምናምናቸው በጣም የሚገርም እግዚአብሔር ክብር የሚገለጥባቸው ነቢያቶችም ይኖራሉ። በነዛ ውስጥ አልፎ ደግሞ መተው እንደዚህ ነው ብለው ሊነግሩን ይችላሉ ከሰማነው
ግን እኛ ሰዎች የእግዚአብሔር ልጆች የምንባል ከምንም በላይ በእኛ ውስጥ የእግዚአብሔር መንፈስ አለብን። የእግዚአብሔር ድምፅን መስማት እንችላለን። ቃሉን መስማት እንችላለን። ዋና የሰማነውን ድምፅ በቃሉ ያጸናልናል ጌታ እና ከዛ ከሰማነው ወንጌል ምንም እንኳን ሁኔታችን እግዚአብሔር የተናገረን ነገር ከባድ ሊመስል ቢመስልም የሆነ በቃ የተለያየ መከራ የምንበለው የተለያየ ሁኔታዎች በፍጹም ማይገናኝ ነገር ሊሆን ይችላል እየተፈጠረ ያለው በህይወታችን እና ከዛ ነገር ያ ነገር ከመብዛቱ የተነሳ ያን ድምፅ ስንሰማ ምናልባት እኮ እውነት እኮ ነው ይሄ ሁሉ ነገር እግዚአብሔር ካለኝ ነገር እንኳን ጽድቅ እየሆነው ያለው ነገር ሌላ ነገር ነው ብለን ልንስት እንችላለን። ግን ከሰዓትን ግን መጨረሻው መጥፎ ነው። ከእግዚአብሔር ቤት መውጣት፣ መጥፋት፣ መሳት ብዙ እንደገና ደግሞ ወደ ኋላ ተመልሰን ወዳልሆነ መንገድ ተመልሰን እንደገና ብዙ መከራዎችን መቀበል ይሆንብናል እና ከሰማነው ነገር እግዚአብሔር ለልባችን ከተናገረን ነገር እግዚአብሔር አድርጊ በየትኛውም ሁኔታ ሊሆን ይችላል ያላችሁ በምንሰራው ሊሆን በስራ ሊሆን ይችላል በትምህርት ሊሆን ይችላል ይሄን አድርጊ ይሄን ተማሪ ይሄንን ሰው እንደዚህ በቤተሰብ በፋሚሊ ኬዝ በየትኛውም አይነት ሁኔታ ውስጥ ያለን እግዚአብሔር መጀመሪያ የተናገረሽን ነገር አስቢ፣ የተናገረህን ነገር አስብ። ያ ነገር ምንድነው? ቆም ብለን በዛ ነገር ቢደክምን ቢያስለፋም ምን ቢሉ በቃ ከባድ ሊመስል ቢመስልም እግዚአብሔር ደግሞ ከኛ ጋር ነው። ከምንም በላይ ማወቅ ያለብን ነገር መልካም እረኛችን ነፍሱን ስለኛ አሳልፎ የሰጠው እንዲሁ ዝም ብሎ አይመራንም። የፈለገ ከባድ ያዋጣ ጎርባጣ ቢመስል መንገዱ እግዚአብሔር ሲመራን በጎቹ ማን እንደሆኑ ያውቃል። እውነተኛ እረኛ ስለሆነ እኛን ሊያጠነክረን እኛን ሊያበረታን ብዙ ሊያስተምረን ነው እንጂ ሊያጠፋን አይደለም የምንሄድበት መንገድ። ስለዚህ እግዚአብሔር በተናገረህ ነገር እግዚአብሔር በተናገረሽ ነገር ጸንተሽ ቁሚ፣ እንዳትናወጪ። ጌታ ደግሞ ይረዳሻል በመጸለይ በቃሉ በፊት በመሆን ባይታየኝም ሁኔታው ከባድ ቢሆንም ማሳለፍበት ነገር ይሄን ቢመስልም እግዚአብሔር ሆይ አንተን አምናለሁ እያለን እግዚአብሔር ፊት እለት ተለት መሆንን በቃሉ መበርታትን በቃሉ መጽናትን ማየት እንችላለን። ካለዚያ ግን መጨረሻው እምቢ ብለን ያንን ድምጽ ከሰማን ምክንያቱም ሴንሲቲቭ ስለሆነን ያን ድምጽ ከሰማን ልንጠፋ እንችላለን። ስለዚህ ይሄንን ለማለት ነው። እግዚአብሔር ይረዳናል። ተባረኩ። መልካም ጊዜ። ቻው።